የኖህ መርከብ። በድሮ ጊዜ ትላልቅ ከተሞችና መኪናዎች ከመፈጠራቸው በፊት ኖህ የሚባል ቅን፣ አዛኝ፣ ታማኝና ወዳጅ ሰው ነበር። እንስሳትን የሚወድ እና ሁሌም አምላኩን የሚሰማና የሚታዘዝ ሰው ነበር። አንድ ቀን እግዚአብሔር ኖህን ተናገረው። ኖህ፣ ምድር በክፉና በተንኮል ተሞልታለችና ትእዛዜንም መስማት አቁመዋልና ታላቅ የሆነ የጥፋት ውሃ ምድርን እሞላታለሁ። ግዙፍ መርከብ ትሰራለህ፣ እናም ከሁሉም እንስሳ ወንድና ሴት እያረግ ወደ መርከቧ ታስገባለህ። የዛኔም ታላቁ ማዕበል ይመጣል። ኖህ ደነገጠ። እሺ ጌታዬ፣ መመሪያዎችን እከተላለሁ፣ እናም እንዳልከው አደርጋለሁ። እግዚአብሔርም እንዳዘዘው ኖህ ዛፎችን ይቆርጥ ጀመር። ሰዎች ኖህ የሚያደርገውን ነገር ሲያስተውሉ ጀመር። እናም የማወቅ ጉጉት አደረባቸው። ኖህ፣ ምን እያደረክ ነው? መርከብ እየገነባው ነው። መርከብ ምንድን ነው? ትልቅ ጀልባ ነው ወዳጆቼ። እኔና ቤተሰቤን ከጎርፍ ይጠብቀናል። የምን ጎርፍ? ወዳጆቼ፣ ፈጣሪያችን ተናገረኝ፣ በሰዎች ላይ ተቆጥቻለሁ። እናም ሕይወት ያላቸውን ፍጥረታት ሁሉ በጥፋት ውሃ ላጠፋቸው ነው ብሎኛል። ነገር ግን ይህን ማቆም እንችላለን። እግዚአብሔር በመንገዳችሁ ላይ ተቆጥቷል። ወደ እሱ ብቻ ተመለሱ፣ መንገዳችሁን አስተካክሉ፣ አምላኬ ይቅር በለኝ በሉት። ኖህ፣ ምንድነው የምታወራው? ይህን የማይረባ ነገር ተውና ቤተሰብህን ተንከባከብ። ይቅርታ ወዳጆቼ፣ አምላኬ ይህንን እንዳደርግ አዞኛልና እርሱን መታዘዝ አለብኝ። የመንደሩ ሰዎች እየሳቁ ወደ ቤቶቻቸው ተመለሱ። ኖህ መርከቡን ሰርቶ እንደጨረሰ ከየእንስሳቱ ሁለት ሁለት እያረገ ማስገባት ጀመረ። ሁሉም ከገቡ በኋላ የመርከቡ በር ተዘጋ። ብዙም ሳይቆይ ኃይለኛ ዝናብ ጀመረ እና ትላልቅ ነጎድጓዶች መሰማት ጀመሩ። ለቀናት ዝናቡ ቀጠለ። መርከቡም መንሳፈፍ ጀመረ። ቤታቸው በጎርፍ ስለተወሰደ በመንደር ውስጥ ያሉ ሰዎች ለመጠለያ እየሮጡ ነበር። ለ40 ቀንና 40 ሌሊት ከባድ ዝናብ ዘነበ። በመጨረሻ በዙሪያው ከውሃ በስተቀር ምንም ነገር አልነበረም። ከፍ ያሉ ተራራዎች እንኳን በጎርፍ ተሸፍነዋል። ኖህ ከመርከቧ ውስጥ ተመለከተና በዙሪያው ካለ ውሃ በስተቀር ምንም ማየት አልቻለም። ከ40 ቀንና 40 ሌሊት ዝናብ በኋላ ዝናቡ አቆመ። የውሃ ደረጃ ቀስ ብሎ መውረድ ጀመረ። ከብዙ ቀን በኋላ ኖህ እርግብን በመስኮት ላካት። እርግብ ማረፊያ ቦታ ስለሌላት ተመለሰች። ኖህ 1 ሳምንት ጠበቀና እንደገና እርግብን ላከ። በዚህ ጊዜ እርግብ የለመለመ የወይራ ቅርንጫፍ ይዛ ተመለሰች። ይህ ማለት የውሃ መጠን ወረደ ማለት ነው። ኖህ ለአንድ ተጨማሪ ሳምንት ጠበቀ። እርግብንም በላከ ጊዜ አልተመለሰችም። ይህም ውሃው እንደወረደና ደረቅ መሬት እንደነበር የሚያሳይ ምልክት ነበር። ብዙም ሳይቆይ መርከቧ በደረቅ ተራራ ላይ ቆመች። እግዚአብሔርም ኖህን ተናገረው። እግዚአብሔርም መውጣት እንደሚችሉ ለኖህ ነገረው። አንተ ጻድቅ ሰው ነህ ኖህ፣ በእኔ ላይ ያለህ እምነት አድኖሃል። ዳግመኛ ጎርፍን እንደማልቅ ቃል እገባለሁ። ለዚህ የተስፋ ቃል ማስታወሻ እግዚአብሔር ቀስተ ደመናን ፈጠረ።
ኖህ ብዙ ልጆች ነበረው። እናም ብዙም ሳይቆይ የኖህ ልጆች እና የልጅ ልጆች በመላ ዓለም ተሰራጩ። ኖህና ቤተሰቡ በምድር ላይ ለረጅም ጊዜ ኖሩ።